የብሔራዊ ምክክሩ ውዝግብ አዲስ አበባ የማን ናት? አዲስ አበባ የማን ናት የሚለው ጉዳይ የባለቤትነትና የይገባኛል ጥያቄ እንደ አዲስ እያነጋገረ የኢትዮጵያንም ፖለቲካ እንደ አዲስ እያጋገለ ይገኛል። በሀገራዊ ምክክር ስም ከተማዋን ከኢትዮጵያውያን ጉሮሮ ለመንጠቅና ለመሰንቀጥ ሲቋመጥ የኖረው ብልጽግናን ጨምሮ አግላይ ጠቅላዩ ጽንፈኛው የኦሮሞ የፖለቲካ ኃይልም ያለ የሌለ ኃይሉን ተጠቅሞ የግል ንብረቱ ሊያደርጋት የሞት ሽረት ትግልን በማድረግ ላይ ይገኛል። ይህም ከፍተኛ ውዝግብን አስነስቷል። ቁጣንም በከተማዋ ነዋሪና በሌሎችም የሀገሪቱ ዜጎች ዘንድም ከፍተኛ ቁጣን እያቀጣጠለ ነው የሚገኘው። እኛም አዲስ አበባ የማን ናት? የጥቂት ባለጊዜዎች ወይስ የመላው ኢትዮጵያውያን በሚል እያጠየቅን በምክክሩ ሂደት እያጋጠሙ ያሉ ውዝግቦችንና ሻጥሮችን በመቃኘት ወደ እናንተ ልናደርስ ወደናል። ለዛሬው በምክክሩ ሂደት ምን እያጋጠመ እንደሆነ አዲስ አበባ የነዋሪዎቿና የሁሉም ኢትዮጵያውያን የጋራ ቤት እንጂ የነጠላ ቡድን ንብረት አይደለችም በሚል ርዕስ የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራር የሆኑት አቶ መልካሙ ጸጋይ ያጋሩትን ጥልቅና አነጋጋሪ ጽሑፍ ሙሉውን እንደወረደ ወደ እናንተ ልናደርሰው ወደናል። እስከ መጨረሻው አብራችሁን ቆዩ። Stay informed with Blatter News። አዲስ አበባ የአንድ ማህበረሰብ ወይም የነጠላ ቡድን የግል ንብረት አይደለችም። የአብዛኛው ተመካካሪ ድምጽ በአሁኑ ወቅት እየተከናወነ የሚገኘው ሀገራዊ የምክክር መድረክ ለዓመታት የተከማቹ መዋቅራዊና ታሪካዊ ስብራቶችን በእውነት በምክክርና በመደማመጥ ለመጠገን የተከፈተ ታሪካዊ ዕድል እንደሆነ በማመን እንደ አንድ ኢትዮጵያዊ በሂደቱ ውስጥ በነቃ ሁኔታ ስሳተፍ ቆይቻለሁ። ለምክክር መድረኮች አዲስ እንደመሆናችን መጠን በሂደቱ ላይ በርካታ ጉድለቶችና ችግሮች የተፈጠሩ ቢሆንም የሂደቱ ስረ ነገር አዎንታዊ ነው በሚል ለማለፍ ጥረት አድርገናል። ነገር ግን እያደሩ ሲሄዱ ያልረገቡ ፍላጎቶች እያገረሹ መዋቅራዊ ምርኩዞቻቸውን ወይም የፖለቲካ አደረጃጀቶችንና የመንግስት መዋቅርን ይዘው ወደ አዳራሹ ዘልቀው ሲገቡ ይህ አይበጅም ተው ማለታችን አልቀረም። በስብሰባው ላይ የተስተዋለው ዋነኛው ተጽዕኖ የመፍጠር እንቅስቃሴ አዲስ አበባ የኦሮሚያ ክልል ዋና ከተማነት ህገ መንግስታዊ እውቅና ይሰጠው የሚለው አጀንዳ ነው። ይህ ሐሳብ አስቀድሞ በነበሩት የሥራ ቡድኖች ያልተነሳና ከረፈደ በኋላ የተሰነቀረ ቢሆንም በብዙዎቻችን ዘንድ ትዝብትና ጥልቅ ውይይት ያስነሳ እንዲሁም ምንም አይነት ስምምነት ያልተደረሰበት ጉዳይ ነው። በጥቂት ሰዎች ተነስቶ በልዩነት ይመዝገብ ተብሎ የታለፈ ሐሳብ ቢሆንም አጀንዳውን ጎትቶ ያመጣው ቡድን ግን አሁንም መላው ኢትዮጵያዊ የወሰነው አስመስሎ በአዳራሽ ውስጥ ሰሚ ያላገኘውን ድምጽ በሚዲያ ማስተጋባት ጀምሯል። ለዚህ አጭር ጽሑፍ መነሻውም ይኸው ነው። አዲስ አበባን አስመልክቶ የሚነሱ የባለቤትነት ውዝግቦች ከመዋቅራዊ ተደጋጋፊነታቸው ባለፈ ከታሪካዊ እውነትም ሆነ ከዘመናዊ የከተማ ሳይንስ መርሆች ጋር ፈጽሞ የማይጣጣሙ ለስነ ሎጂክ የማይበቁ ናቸው ብዬ አምናለሁ። ማንም ህዝብ ወይንም ቡድን መሬት ይዞ ወደ ኢትዮጵያ እንዳልመጣ ሁሉ ሀገሪቱንም ሆነ አዲስ አበባን የአንድ ብሔረሰብ ወይም ቡድን የግል ንብረት ማድረግ ታሪካዊ፣ ማህበራዊና ተፈጥሯዊ መሰረት የለውም። በከተማ ሶሺዮሎጂ ወይም አርባን ሶሺዮሎጂ እይታም ከተማ የነዋሪዎቿና አብረው የሚኖሩ ማህበረሰቦች የጋራ ቤት እንጂ የነጠላ ቡድን ንብረት አይደለችም። የከተማ ባለቤትነት የሚለካው በደም ወይም በዘር ሳይሆን በእኩል ዜግነትና በጋራ መኖሪያነት ነው። ስለሆነም አዲስ አበባ የማንም የግል ንብረት አይደለችም፣ የሁላችንም የጋራ ቤት ናት። ወደኋላ ወደ ታሪክ ካፈገፈግንም ቢሆን የተጻፈ የተነገረና የተኖረ ታሪክ አለን። አዲስ አበባ ወይም በረራ የአጼ ዳዊት መናገሻ ከተማ ነበረች። ከተሞች የብዝሃነትና የባህል መስተጋብር ማዕከላት ኮስሞፖሊታን ሀብስ በመሆናቸው ምክንያት እንዳደጉና እንደሰለጠኑ ያሳያል። አዲስ አበባም የበርካታ አህጉራዊና ዓለም አቀፋዊ ተቋማት መቀመጫ እንደመሆኗ መጠን የሁሉንም የኢትዮጵያ ሕዝቦችና የዓለምን ማህበረሰብ የምታስተናግድ የጋራ መኖሪያ ልትሆን ይገባታል። ይህ መሬት የእኛ ነው፣ ያ መሬት የእናንተ ነው በሚል ቀላልና አጥባቂ አመክንዮ የአንድን ሀገርና የከተማ ውስብስብ ታሪክ መተርጎም አይቻልም። ኢትዮጵያንና ዋና ከተማዋን ለመረዳት የተለያዩ ማህበረሰቦች ለዘመናት በመኖር በመሰደድ፣ በመቀላቀል፣ በመነጋገር፣ በግጭትና በትብብር ያሳለፉትን ረጅም የታሪክ ሂደት መመልከት ያስፈልጋል። ዘመናዊ ሀገርና ከተሞች በአንድ ጎሳ ብቻ የተፈጠሩ የግል ንብረቶች አይደሉም። ሀገር የሚገነባው በህዝብ፣ በተቋማት፣ በህግ፣ በጋራ ታሪክ፣ በኢኮኖሚያዊ ግንኙነትና በፖለቲካዊ ስምምነት ነው። ስለዚህ የአዲስ አበባ ጉዳይ ማን ቀድሞ መጣ ወይም ማን የትኛውን መሬት ይገባዋል በሚል የባለቤትነት ውድድር ሳይሆን በእኩል ዜግነት፣ በፍትህ፣ በጋራ ኃላፊነትና በሰላማዊ አብሮነት ላይ መመስረት አለበት። አዲስ አበባ የመላው
ኢትዮጵያውያን የጋራ ገለልተኛ መዲና፣ የፌዴራል መንግስቱ መቀመጫና የነዋሪዎቿ የራስ አስተዳደር ማዕከል ሆና መቀጠል አለባት የሚለው ጽኑ አቋማችንን አቅርበናል። በምክክሩ ወቅትም ጎልቶ የወጣውና ብዙ ድጋፍ ያለው ሐሳብ ይኸው ሐሳብ መሆኑንም በዚሁ ለማረጋገጥ እፈልጋለሁ። ወደፊት በሰፊው የሚዳሰስ ሆኖ በምክክሩ ወቅት በትዝብት የተመለከትነው ሌላው ጉዳይ ግን ህዝባችን ገና ብዙ የቤት ስራዎች ያሉበት መሆኑን ነው። አንድ ጅል የተከለውን ሽብልህ አይነቅለውም እንዲሉ ህወሓት ወይንም ትህነግ በአካል ብቻ የራቀቻቸው የመንፈስ ልጆቿ አሁንም መረን የለቀቁ ንግግሮችን፣ ዘለፋዎችንና በጽንፈኝነት የታጀቡ ትረካዎችን በጨዋው ህዝባችን ላይ ሲሰነዝሩ አስተውለናል። የቆዩ የጥላቻ ቅሬቶችንና ያለስሙ ስም በመስጠት ህዝብን ከህዝብ ለመለየት የሚሞክሩ አካላትን ይህ አካሄድ ለእናንተም ሆነ ላስተማሯችሁ የጥላቻ መምህራን አያዋጣም፣ ሀገር የምትገነባው በመከባበር እንጂ በስድብ አይደለም ስንል በግልጽ ነግረናቸዋል። አሁን ጊዜው 1983 አለመሆኑን አስጨብጠናቸዋል ብለንም እናምናለን። ወደፊትም ቢሆን ከህዝባችን ትክክለኛ መሻቶችና ፍላጎቶች አንዲት ጋት እንኳን ሳናንሸራትት ለጋራ እውነት መቆም ቀዳሚ ተግባራችን ነው። እውነትና ፍትህ በጸኑበት መሬት ላይ እንጂ በሐሰትና በልዩነት ጥላ ስር ዘላቂ ሀገር ሊገነባ አልፎም ከተማ ሊተዳደር አይችልም። Stay informed with Blatta News. ውድ የብላታ ኒውስ ቤተሰቦች አቶ መልካሙ ጸጋይ ጥልቅና አነጋጋሪ ጽሁፍ ያው እንደወረደ አቀረብንላችሁ። እንደወደዳችሁት ተስፋ እናደርጋለን። በርካታ ጉዳዮችን ይዟል። ምክክሩ በምን ሂደት ላይ ይገኛል? ምን አይነት ጫናዎችን እያስተናገደ ነው? ከዛ ውጪ ምን አይነት ፍላጎቶችን እየተንጸባረቁ ነው? በተለይም ከአዲስ አበባ ጋር በተያያዘ ምን እየተካሄደ ነው? ምን እየተባለ ነው? የሚለውን በግልጽና ያለውን ሁኔታ ከፈረሱ አፍ እየሰማችሁበት እንደሚሆን ተስፋ እናደርጋለን። ከወደዳችሁት ላይክ እንደዚሁም ሼርና ሰብስክራይብ እንድታደርጉ እየጋበዝን ተሰናበትን። ሰናይ ጊዜ። Don't miss a story. Subscribe now. Join our community for the news that matters.